አይባልም። እንዴት እስካሁን አላገባህም? ለምንድን እስካሁን አልወለድሽም? እንዴት ዲግሪሽን እስካሁን ሳትይዝ ወዘተ አይባልም። ሰላም ጤና ይስጥልን ውድ የቻናል ቤተሰቦች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ክርስቲያኖቶቼ ሰላም ብያለሁ። ሰላም ለሀገራችን። የዛሬ ቪዲዮአችን ሀያ አንዱ ማህበራዊ ህግጋት ይላል። አብረን እንከተል። ወደ ቪዲዮአችን እንሄድ። ይሰለችኋል። 10 አትደውል ሰዎች ጋር ከሁለቴ በላይ አይደወልም። ተሰልችቶናል። ሼም ነው ከሚከፍለው ሌላ ሰው ነው። ሼም ነው የሚከፍለው ሌላ ሰው ነው ብለህ ከፍ ያለ ዋጋ ያለው ምግብ መጠጥ አትዘዝ አይባልም። እንዴት እስካሁን አላገባህም? አልወለድክም? እስካሁን ያልወለድሽውስ እንዴት ዲግሪሽን እስካሁን ሳትይዥና ሳትይዝ ወዘተ አይባልም። 4ኛ ክፈል አብሮህ ላለ ሰው። ታክሲ ላይም ሆነ የትም ቦታ አግባብ ነው ብለህ ስታምንበት ቀድመህ ክፈል። ገና ለገና ይከፍላል ብለህ ከሱ ስትጠብቅ ደምህን እያሯሯጥክ ትሰቃያለህ። 5ኛ ነውር ነው ሰው እየበላም ይሁን በማንኛውም ሰዓት ከሰዎች ጋር ካለህ ጥርስህን አትጎርጉር። አፍንጫህንና ሌሎችን ያልተገቡ ቦታዎችን አትነካካ። 6ኛ አታቋርጥ። ግድልህም አብሮህ ያለ ሰው አውርቶ ይጨርስ። ጥልቅ እያልክ አታቋርጥ። ከባህልም ከስልጣኔም ውጭ ነው። 7ኛ አታግጥ። ሆን ብለህ የማናደድ ባህሪ ካለህ ተው። ሰዎች ለመባል የማይወዱትን ተው። ሰዎች ብዙ የማይናገሩትና የተሸከሙት የራሳቸው ሽቀት ስላለባቸው ለተሻለውና ለሚበረቱበት ህይወታቸው አድናቆት ስጥ። 8ኛ አመስግን። ከተደረገልህ ማንኛውም ቅንጣት ነገር አመስግን። 9ኛ ያለ ስስት አድንቅ። ሰዎችን በይፋ አድንቃቸው። መልካም ያልሆነ ነገራቸውን ግን በግል አውራቸው። 10ኛ ክፉ አስተያየትህን ቆጠብ። ያልሆነ ነገር ብታይም እንኳን አፍህን በበጎ ቃላት ቀይረው። ወፍሮ ያየኸውን ሰው እጭ ተዝረከረክ ከማለት ተቆጠብ። 11ኛ ካልሆነ ጥያቄ ታቀብ። ሰዎች የሕክምና ቀጠሮ ሄደው መምጣታቸውን ነግረውህ ይሆናል። የውጤቱን ምንነት ለማወቅ ግን በጥልቀት አትጠይቃቸው። በነገሩህ ልክ መልካሙን ተመኝላቸው። በቻልከው መጠን በመረጃና በጥቆማ አግዛቸው እንጂ ድንበር አትዝለቅ። 12ኛ ስነ ስርዓት ሰዎች ከስልካቸው ላይ ፎቶን እንዲታይ ቢሰጡህ ከፈቀዱልህ ውጭ ሌላ ፎቶ ካላየሁ ብለህ ስልክ አትፈትሽ። ሁሉ ሰው ታልፎ እንዲገባበት የማይፈልገው የራሱ አጥር አለው። 13ኛ ክብር ለሁሉም ከላይ ጫፍ ላለ ሰው። የስራ ኃላፊና ከታች ዝቅ ባለ ስራ ላይ ለሚገኘው ሰው እኩል ክብር ስጥ። እንደውም ከላይ ካለው ይልቅ ታች ላለው ሰው የሰጠኸው ክብር ብዙ እውቅና አለው። ለንቀትህ ግን የማንንም አድናቆት ጭብጨባ አታገኝም። ለአድናቆትህ ጭብጨባ አታገኝም። 14ኛ ስልክህ አስቀምጥ። ሰዎች በቀጥታ ላንተ እያወሩ ስልክህን የምትነካካ ከሆነ ቀሽምነት ነው። ከሰው ሰራሹ ይልቅ ራሱ ሰው ትልቅ ዋጋ አለው። አድብ። 15ኛ አድብ። ሰዎች ካልተጠየቁህና ካልፈቀዱልህ በስተቀር በራሳቸው ህይወትና ስራ ጣልቃ አትግባባቸው። 16 ተቆጠብ። ከረጅም ጊዜ በኋላ ያገኘሃቸውን ሰዎች አስጨናቂ ጥያቄ አትጠይቃቸው። ሰዎች ቆይታቸውን እንዲሁም እድሜያቸው ደሞዛቸውን ጨምሮ የመናገርና ያለመናገር ብቸኛ ባለመብት ራሳቸው እንዲሆኑ እወቅ። 17ኛ መነጽርህን አውልቅ። ከሰዎች ጋር በአይንህ አውራ። ከማንም ጋር በመንገድ ላይ ተገናኝተህ ስታወራ መነጽርህን ከአይንህ ማንሳት እንዳለብህ አስታውስ። ክብር ነው። 18ኛ አትሳሳት። በደግነት አስተሳሰብ ሆነህ ስለ ሀብታሞች ማንነት አታውራ። ልጅ ሳይኖርህ ስለ ልጅና ልጅ ስላላቸው ሰዎች ባህሪ አትፍረድ። 19 ለስልክ መልእክት ምላሽ መስጠት። በስልክህ የጽሁፍ መልእክት ሲደርስህ አንብበህ ዝም ማለት ነውር ነው። ተገቢው ምላሽ በበጎነት ቃል መመለስን ልማድ አድርገው። 20 እቃ መልስ። የወሰድከው ማንኛውም ቁስ ባለቤቱ ሳይጠይቅህ በፊት ቶሎ ብለህ መልስ። 21ኛ
አማራጭ ሀሳቦች ሁሌ ያሉ እየያዝከውን ሀሳብ ሳትፈራ አውጣው፣ አንተም ሀሳብህም ትጎለብታላችሁ። የዛሬው ፕሮግራማችን ነው። ከወደዳችሁት ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ስላዳመጣችሁኝ አመሰግናለሁ። 21 ህጎች ይላል። አብራችሁን ስለቆያችሁ እናመሰግናለን። ቻው ቻው።